ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ብያለሁ። ዛሬ ይዤላችሁ የቀረብኩት የኮሸሪን አሰራር ነው ማለት ነው። ቪዲዮን ከመጀመሪያችሁ በፊት ላይክ፣ ሸር በማድረግ ቤተሰብ ይሁኑ። ወደ አሰራሩ እዚህ ጋር 1 ኩባያ የሚሆን ዘይት ነው የተጠቀምኩት። ከዛ ዘይቱ እንደዚህ ከጋለልን በኋላ 2 ራስ ሽንኩርት በረጃጅሙ ቆርጬ እንደዚህ ጨመርኩኝ። ከዛ ትንሽ እንጠብሰዋለን ማለት ነው። ቡኒ ከረን እስከሚሰጠን ድረስ እንደዚህ በደንብ እንጠብሰውና አሁን እየተዳረሰ ነው። ከዛ እንደዚህ ቡኒ ከረን ሰጥቶናል። ማጥለያ አምጥተን እናጠለዋለን ማለት ነው ሽንኩርቱን። ከዛ በዛው ብረት ድስት ደግሞ ዘይቱን ቀንሰን 1 ራስ ሽንኩርት በደቃቃው ቆራርጠን እንደዚህ እናቁላለዋለን ማለት ነው። ከዛ 3 ነጭ ሽንኩርት እሱንም በደቃቃው ከትፈን ማለት ነው እንደዚህ በደንብ አድርገን እናቁላለዋለን። ከዛ በኋራት 1 ማንኪያ እርድ፣ 1 ማንኪያ ከሞን፣ 1 ማንኪያ ነጭ ቅመም፣ 1 ማንኪያ ደግሞ የወጥ ቅመም ማለት ነው። እንደዚህ በደንብ እሱንም እንጠብሰዋለን። ከዛ 2 ኩባያ ሩዝ ምስሪ ወይም ደግሞ ሩዝ ያስሚን ከሁለት አንዱ ካላችሁ መጠቀም ትችላላችሁ። ከዛ እንደዚህ እንጨምርና 2 ኩባያ ደግሞ ምስር፣ ከዛ እሱንም እንደዚህ አንድ ላይ እንጨምራለን። እንደዚህ በደንብ ከእንትን እንለውና እናደባልቀውና ትንሽ ይሄንም ጠበስ እናደርገዋለን። ከዛ 2 ማንኪያ የገበታ ቅቤ ነው የተጠቀምኩት ማለት ነው። 2 ማንኪያ የገበታ ቅቤ ከተጨመርኩኝ ከዛ 1 ማንኪያ ደግሞ ማረጋት ማጅ ነው የተጠቀምኩት። ከዛ የፈላ ውሃ እጨምራለሁ። አላበዛውም። ሩዙም ምስሩም አጥቤ ዘፍስፌ ስላስቀመጥኩት ማለት ነው። ከዛ እሱ እስከሚበስልልን ድረስ ደግሞ ፓስታችን እንሰራለን። ፓስታ ሩብ የሚሆን ነው የምጠቀመው፣ ትንሽዬ ሳይበዛ ማለት ነው። ከዛ ውሃ ጨመርኩ፣ የፈላ ውሃ። ከዛ የፈላ ውሃ ከጨመርኩ በኋላ ፓስታዬን አምጥቼ እንደዚህ ጨምራለሁ። ከዛ እሱ ከበሰለልን በኋላ ደግሞ ሌላ መኮረኒ እሰራለሁ ማለት ነው። ግማሽ ኩባያ የሚሆን መኮረኒ፣ ይሄንንም እንደዚህ አቀቅለዋለሁ ማለት ነው። ከዛ እንደዚህ ከበሰለልን በኋላ ቅድም የሰራነውን ሩዝ አምጥተን ከበላዩ ላይ እናደርጋለን ማለት ነው። እንደዚህ ከጨመርነ በኋላ በደንብ መኮረኒውን ጨመርኩኝ። አሁን ደግሞ ፓስታውን ደግሞ ጨምራለሁ ማለት ነው። እንደዚህ ፓስታውን ጨምራለሁ። ፓስታውን ከጨመርኩ በኋላ ቅድም የሰራነውን ደግሞ ሽንኩርት አምጥተን ከበላዩ ላይ እናደርጋለን ማለት ነው። እንደዚህ ካደረግነው በኋላ ለ5 ደቂቃ የሚሆን ትንሽ እናበስለዋለን። ከዛ እሱ እስከሚበስልልን ደግሞ ሱጎ እንሰራለን ማለት ነው።
እዚህ ላይ 2 ማንኪያ የሚሆን ዘይት፣ ትንሽዬ ራስ የምትሆን ሽንኩርት ወይም ደግሞ ግማሽ በደቃቃው ቆርጬ እንደዚህ ጠብሰዋለሁ ማለት ነው። ከዛ እነዚህ በደንብ ከጠበስነው በኋላ አንድ ቲማቲም ፈጭቼ እንጨምራለሁ ማለት ነው። የተፈጨ ቲማቲም ማለት ነው። እንደዚህ እሱንም በደንብ አድርገን እንጠብሰዋለን ማለት ነው። እንደዚህ ከጠበስነው በኋላ 1 ማንኪያ ቅመም ጨምሬያለሁ። ከዛ 2 ማንኪያ የሚሆን ደግሞ ቲማቲም ድልህ ወይም ደግሞ ሰልሳ ነው የተጠቀምኩት። እንደዚህ እሱንም በደንብ አድርገን እንጠብሰዋለን ማለት ነው። ይህ ምግብ አብዛኛው የሚወዱት ግብጾች ናቸው፣ ምስሪዎች ናቸው በጣም የሚወዱት እና የእነሱ መሰለኝ። ከዛ እንደዚህ ከጠበስነው በኋላ ውሃ እጨምርና እሱንም ለአንድ 5 ደቂቃ በደንብ አበስለዋለሁ ማለት ነው። ትንሽዬ ጨው ጨምሬያለሁ። እሱ እስከበሰለልን ሩዛችንን አሁን ደርሶልናል። በዚህ መልኩ የላይኛውን መኮረኒውንና ሽንኩርቱን ምናምኑን እናነሳዋለን ወደ ጎን። ከዛ ከላይ ለማድረግ እንዲመቸን ማለት ነው። እንግዲህ በዚህ መልኩ አቅርቤዋለሁ። ትወዱታላችሁ። ቅድም የሰራነው ስጎ ደግሞ በዚህ መልኩ አቅርቤዋለሁ ማለት ነው። አመሰግናለሁ ስለተከታተላችሁ።